ዘፈን ታረግዝ ነበር ያለ ግንኙነት ፈለዐምሩላህ በአላህ ይሆንብኝ በአላህ እምላለሁ ከም ሚን ሑራ ስንትና ስንት ጨዋ ንጹህ የሆነች ባሪያ ያልሆነች ሴት ሷረት ቢልጊና በዘፈን ምክንያት ሆናለች ሚነል በጋያ ከባለጌዎች ከሴሰኞች ሆናለች። ቁርአንም ዘፈን የሚያደምጥ ሰው የለም። በእኩል ደረጃ ቁርአንም ዘፈን የሚያደምጥ የለም። በአንድ ልብ አይሰበሰቡም ሁለቱ። ወይም ቁርአን አሸንፎ ዘፈንን ያባረዋል ከልብ፣ አሊያ ደግሞ ዘፈን አሸንፎ ቁርአንን ያባረዋል። ትንሽ የኢማን ጭላንጭል የእስላም ስሟ ካለች ውስጥ ላይ በሳምንት ጁሙዓ ሱረቱ ያሲን ወይም ሱረቱ ካፍ ሊያደምጥ ይችላል። ነገር ግን የጆሮ ማድመጥ ብቻ ነው የሚያቀነቅነው ከዘፈኑ ጋር ነው። የዘመኑ አብዛኛው ዘፋኝ ለስሙ ወንድ ይሁን እንጂ ሴት ነው፣ እንደ ሴት የሚቅለሰለስ ነው። ሴት የምትቀባባውን ተቀባብቶ የሚወጣ ነው። እንደ ዘፋኝ ክብረ ቢስ የሆነ የለም። ሐቂቃ አብዛኛውን ጊዜ ሰዎች ሞዴል ይሏቸዋል፣ የጥበብ ሰው ይሏቸዋል እንጂ ገንዘብ ለማግኘት ብለው ማይገቡበት ገደል ማይሆኑት ማያደርጉት የለም። ምናቸው ነው አርአያ ምናቸው ነው የጥበብ ሰው የሚሆኑት? ማህበረሰብን የሚያበላሽ ሰው ነው መባል ያለባቸው። ማንኛውም ለቤተሰቡ ትንሽ እንኳ ውስጡ ላይ ቅናት ያለ የሚቆረቆር ኃላፊነት የሚሰማው ቤተሰቦቹ ዘፈን እንዲሰሙ አይፈቅድም። እናት ልጇ ዘፈን እንድትሰማ፣ አባት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወተከበራችሁ ቤተሰቦች ዛሬ ብሎግ ላፍያ ቁርስ መስራት ይህንን ቁርስ መስራት ለራሴ ብቻ ነው። እንደምታውቁኝ መዳምና ያው እና መዳምችን ራስን ታይታለ ማለት በክኛት ራስን ወደ ጀመሪያ ብዬ በወጣሁት መሰረት እንግዲህ ለራሴ ቁርስ እየሰራሁኝ ምናምን። በነገራችን ላይ ሁሌ የተለያየ ቁርስ እሰራለሁ ማለት ነው። ለራሴ ያኔ የፈለኩትን ነገር እሰራለሁ። አልሐምዱሊላህ ያው ቤቱም ይሄንን ስላችሁ ብዙ ልጆች እንትን ልትሉ አይገባም። ምክንያቱም እኔ ቤቴ ትንሽ ሽማግሌ ቤት ስለሆነ በቤቱ ስለቆየሁበትም ያኔ እንትን ላይ ችግር የላቸውም ማለት ነው። ደብቄ ምናምን አይደለም የምሰራው በነገራችን ላይ እና እሷም ሴትዬ የምትፈልገውን እሰራላታለሁ እኔ የምፈልገውን እሰራለሁ ማለት ነው። እና ለዛ ነው ያው ብዙ ልጆች ማይመችን ቦታ ስላለ አይ ነው ያኔ መቻል አለብን ማለት ነው። እና አላህ እንግዲህ የተሻለው ርስቅ እስከሚረዝቀን ድረስ ያለነበትን አልሐምዱሊላህ እያልን ያኔ የሚቀጥለውን አላህ የሚረዝቀንን እንትን ማለት መጠበቅ አለብን ማለት ነው። ይሄንን ያለንን እኛ አይደለም የምንረዘቀው አላህ Subhanahu Wa Ta'ala ሰበብ አድርጎልን ይሄንን ነው በመዳም ኩሽና ያውጣን ነው አላህ። በዚህ በመዳም ኩሽና የሚረዝቀንን በሀገራችን ሆነን በቤታችን ሆነን እንዲረዝቀን አላህ ያመቻችልን። ያው ርስቁም እሱ ነው የሚሰጠን፣ እዚህም ሆነ እዛም እሱ ነው የሚሰጠንና እዚህ ጋር ፈጢራ ማለት ነው። ሀገራችን ፈጢራ ነው የሚባለው። በነገራችን ላይ እንደ ሀገራችን ለምንድን ነው ምግብ አይጣፍጥም? አሁን ይሄ ፈጢራ በእኛ ሀገር ሲበላ ማለት ነው ኦ ማይ ጋድ በጣም ነው የሚጣፍጠው፣ በጣም ማለት ነው ወላሂ ከሻይ ጋር እኔ ሁሌ በቃ ማስበው ኢትዮጵያ ሳስብ ይሄንን ነውና በጣም ነው ደስ የሚለው፣ በጣም ነው የሚጣፍጠውና በቃ በጣም ከጎመን ቀጥሎ አገሪ ቤት ከገባሁኝ ሁሌ እሰራለሁ ብዬ የምመኘው ነገር ይሄ ነው። ለቁርስ በጣም ለራትም ይሆናል፣ ቀላል ራት ከፈለግን ራትም ይሆናልና እና በዚህ መልክ እንደዚህ አድርጌ ፈጢራዬን ስርት አደረኩትና ቪዲዮውን እስከ መጨረሻ ድረስ ተከታተሉኝ። በነገራችን ላይ አጭር ነው እና ተከታተሉኝ እላችኋለሁ። እንደዚህ ሳረገው ደግሞ ከውስጥ እንትን ይላል፣ ይለቀል፣ አይጠባበቅም። እንደዚህ ኩፍ በማለት ባህል ይመጣል እና ዘይት አላበዛውም። እዚህ ጋር የሀገራችን ሻይ ልሰራ ነው እኔ። በነገራችን ላይ ይሄ ለብቱንም ብቻ ሻይ መጠቀም ሻይ ጠጣው አይመስለኝም እና እንደኛ አገር ለብቱን ያኔ ወይንም የሻይ ቅመም እንዲሆንልኝ ቅመም እጨምራለሁ። ረብልኝ እንግዲህ ሄል ጨመርኩኝ፣ ቀረፋ ሄልና ቀረፋ ምስማር ወይንም ቀረንፉድ የሚባለው ነው። አዎ እሱን ጨመርኩኝ እና ሻይ ማለት ነው። እና ስጠጡት ኦ ማይ ጋድ በጣም ነው የሚጣፍጠው። በቃ ልክ እንደ ሀገራችን ሻይ ነው። ሙቅ ውሃ ነው የጨመርኩት። እናንተ እንደዚህ አድርጋችሁ ሰዓት ካላችሁ ጊዜ ካላችሁ ባላችሁ ሰዓት ደግሞ ራሳችሁን
መንከባከብ ግዴታችን ነው። ውድ የመዳም ቅመሞቼ እኛ ለራሳችን ካልኖር እኛ ስንኖር ነው ሁሉንም ነገር መስራት የምንችለው ቤተሰብ የምንጠብቀው። እንግዲህ እዚህ ጋር ክፍሌን ገባሁና ይኸውላችሁ ሻይን ቀድጄ መዳም ለመምሰል እየሞከርኩ ነው። ሽራይኩ በጣም ብቻ ያው እንደ ሀገራችን ባይጣፍጠኝም አሪፍ ነው። ያው ስላማረኝ ያው አምሮት ወጥቻለሁ ማለት ነው። አማረኝ ስላቸው እርጉዝ ነሽ ወይ እንዳትሉኝ። ብቻ ያው ጨለም ብሎዋል። ብርሃናል አንዴ የስልኩን ላይ ታጥፋለሁ፣ አንዴ ያበራለሁ። እኔ ለራሴው እኮ በቃ ማሽቃበጥ በሉት ማላሽቃበጠው ነገር የለምና እና እንደዚህ አድርጌ የዛሬ ቭሎግ ሰራሁላችሁ። ቭሎግ እላችኋል ራስን መውደድ ነው። ከትንሽ ባለን ነገር በቃ ባለን ነገር ለራሳችን እስቲ ዛሬ ራሴን ፈነን ላርግ ብላችሁ ስትመኙ ባላችሁ ነገር ውጭ ማውጣት አይጠበቅባችሁም። አያችሁ እጄ ክሎሮክሱ እንዴት እንዳረገኝ ክሎሮክሱ ወላሂ ተጥፍሬን ሁሉ ነገር እጄን በቃ እንደዚህ ሸራርፎታል፣ ቆረጥ አድርጎታል፣ ቆራርጦታል ማለት ይቻላል። እና ኢንሻአላህ አንድ ቀን እወጣለታል እላችኋለሁ። በመሀል እንደዚህ ካሜራው ላይ ገባብኝና አያችሁ ወይኔ ምን እንደሚመስል። አላኩል ያለ የዛሬ ቭሎጊ ይህንን ይመስል ነበረ። ቪዲዮዬን እስከ መጨረሻው ከተከታተላችሁት ተከታተልኩት ብላችሁ ኮሜንት አስቀምጡልኝ። ባይ ባይ። እወዳችኋለሁ የመዳም ቅመሞቼ። ያተሰበ የማታ እንጀራ ይስጠን ይስጣችሁ። አላህ ለሀገራችን በሰላም አላህ ያብቃን። ሀገራችን ሰላም አላህ ያደርግልን። እድገቷ ይደግ። ኢትዮጵያ እያደገች ነው። በነገራችን ላይ በጣም ደስ የሚል ነገሮች እየታዩ ነው። ኦማይ ጋድ በጣም ነው ደስ የሚለው። ተስፋ ያኔ በቃ መኖሩን ተመኘን እላችኋለሁ። ባይ ባይ ባይ